ሰላም እንዴት ናችሁ? አቤል ድሬኒንግ ዛሬ የፓኬጂንግ ሌብል እየሰራው ነው። ከዚህ በፊት ሰርቼ ነበር ግን አሁን ቲንክ ብዙን ትሬኒንግ ወስጄ በጣም አሪፍ አድርጌ የሰራሁት። እስቲ የዛሬ ቪዲዮ የፓኬጂንግ ሌብል እንዴት እንደምንሰራ እዚህ ላይ የሚለጠፍ ይሄ ፓኬጂንግ ነው። እዚህ ላይ የሚለጠፍ ነው። እንዴት እንደምንሰራ አሳያችኋለሁ። በደንብ ይሄን ቪዲዮ ተከታተሉት። በነገራችን ላይ ይሄ ፕሪንተር የራሱ ከሪንግ ፊቸር አለው። ፕሪንት አድርጎ ከጨረሰ በኋላ ከት ያደርገዋል። ብዙ ጊዜ ግን አልጠቀመውም። ፋይናሊ ለዚህ ፕሮጀክት ተጠቅሜዋለሁ። ሪዛልቱ ደግሞ በጣም የሚያስገርም ነበር። ፕሪንተሩ ጨርሷል። ይሄ 100 ፍሬ ነው። 200 ፍሬ ነበር የፈለኩትኝ ግን በጣም ረጅም ስለሆነ ሁለት ቦታ ከፋፍየዋለሁ። እንዲቆርጠው አዝዤው ነበርና ፕሪከት ሆኗል። በደንብ አይታይም ግን ተቆርጧል። 4x4 ማዕዘኑ ማለት ነው። የሁለተኛውን ፕሪንት ግን በደንብ እንዲቆርጥልኝና ሌብሎቹን 4 ማዕዘን እንዲሆኑ አዝዤዋለሁ። እስቲ የሁለተኛው እንዴት እንደሚወጣ አብረን እንካተል። ሁለተኛው ላይ ፕሪንት ሳደርገው በቀላሉ እንድልጥ እንዲመቸኝ ፕሪንተሩን በደንብ አድርጎ እንዲቆርጥ ሴቲንጉን አጀስት አደረኩትኝ እና ከሪንግ ፎርሱን ትንሽ ጨመርኩበት። በዛ መሰረት በጥሩ አድርጎ ፕሪንት አድርጎታል ወይም ቆርጦታል። የሰዎቹ ፓኬጅ ቢዝነሳቸውን ላለማሳየት ብዬ ነው ባዶ ነው የመጣው። እዚህ ጋር እንዲለጠፍላቸው ነው የፈለጉት እዚህ ነጩ ላይ። በነገራችን ላይ ይሄ ፔፐር UV ላሚኔተር ወይም ደግሞ ፕሪንተብል ላሚኔተር ይባላል። ክሊር ነው። ወደ ውጭ ማየት ትችላላችሁ። በተለያዩ ፕሮዳክት ላይ መለጠፍ ይቻላል። ኦኬ ፕሪንቱን ያወጣሁት ነው። ስቲከሮቹን በትንሹ እንደዚህ ሲታይ ብዙ አይታይም ቅርጹ ግን ፕሪከት አድርገዋለሁ። እንደዚህ ይወጣል ያያችሁት እና ክሊር ነው ማቴሪያሉ። ክሊር ማቴሪያል ነው። ስንለጥፈው ሞር ከለሩ እየወጣ ይሄዳል። ይሄን ይመስላል። ኮዱ ይስራል ላይ ስራ የሚለውን ለማየት የስካነር አለኝ። ለምሳሌ እንደዚህ ስካን አድርገው there you go already ስካን አድርጎት አነቦታል። ስለዚህ ይሄን ያለው ጥራት ያለው በጣም የሚያምር ነው። እንግዲህ ወደ 100 ፍሬ ለጥፍላችኋለሁ። መልካም ጊዜ። በነገራችን ላይ እዚህ እኔ አሁን በአሜሪካ ውስጥ ነው ያለሁት። ብዙ ጊዜ አበሻ የራሳቸው ፕሮዳክት አላቸው። ለምሳሌ እንጀራ፣ ዳቦ ቆሎ፣ የተለያዩ ነገሮች የሚሰሩ ሰዎች አውቃለሁና ፓኬጃቸው ላይ ሌብል ግዴታ ያስፈልጋቸዋል እና እኛ እንደዚህ ሰርተን ብናቀርብላቸው እርግጠኛ ነኝ በጣም ነው ደስ የሚላቸው እና ገና ያልተበላበት ቢዝነስ ነው። ይሄንን መስራት ከቻላችሁ በጣም ጥሩ ነው። የዛሬ ቪዲዮ ይሄን ይመስል ነበር። በጣም ነው ማመሰግናችሁ ስላያችሁ። ኮሜንት፣ ሰብስክራይብ፣ ላይክ በማድረግ ሰፖርት ማድረግ ትችላላችሁ። ጥያቄዎች ካላችሁ YouTube ሴክሽን ኮሜንት ላይ ጻፉልኝ። በጣም ነው ማመሰግነው። Thank you